ሰውየው የትም ብርን ሳይሆን ሚሊዮን ዶላሮችን እንደ ቀልድ የሚበትን ነው። ሀብታም ሳይሆን 9ና 10 አገሮችን ቀጥ አድርጎ ማስተዳደር የሚችል የሀብታምነት ጥግ ነው። በ2021 ለሕዝብ በቀጥታ ስርጭት በቴሌቪዥን መስኮት እንዳጋራው አስፐርጊየስ በሚባል የኦቲዝም ተጠቂ አጋርቶ እንደነበር ይታወሳል። ታዲያ ይሄ ሰው በቅርቡ በሀብታምነት መንደር ሊያውም የዓለማችን የምንጊዜውም የመጀመሪያው ትሪሊየን ዶላር ያሉት ከኢንተርናሽናል ሀብታምም በላይ ልዩነት ፈጣሪ ሀብታም ሆኖ በፎርብስ ተቀምጧል። የዚህ ሰው ሀብት እጅግ በጣም የሚገርመው ነገር ከ170 በላይ ሀገሮች ዓመታዊ በጀት ጋር እኩል ነው። ማለትም የኤለን መስክ ሀብት ለአንድ ዓመት ያህል 170 ሀገሮችን ልቅም ጽድት ፏርጎ የማስተዳደር አቅም አለው ማለት ነው። ውድ ተመልካቾቻችን ይህ ኤንዲ ዴይሊ ነው። ሰብስክራይብ በማድረግ አብራችሁን ቆዩ እንላለን። ሀብቱም በዚህ ሰዓት 1.1 ትሪሊየን ዶላር ነው። እስኪ አስቡት፣ ዶላሩን ቀዶ እንኳን የሚጨርሰው ይመስላችኋልን? በአፍሪካ ምድር የተወለደው መስክ ከልጅነቱ ጀምሮ ለመጽሐፍት፣ ለሳይንስና ቴክኖሎጂ ታላቅ ፍላጎት ነበረው። ልጅ እያለ ልጆች በጨዋታ ሲያሳልፉ መጽሐፍት ያነብ ነበር። ችግሮችን በማሰብና መፍትሄዎችን በማፍለቅም እውነተኛ ደስታን ይደሰትም ነበር። ገና በ12 ዓመቱም ወደ ሀብት ማማ መንደር እና ሀብታም የመሆንን ምልክት ማንጸባረቅ የጀመረው መስክ ለመጀመሪያ ጊዜ የኮምፒውተር ጨዋታ ፈጥሮም ሸጠ። ወቱ አልጋ ባልጋ ያልሆነለት መስክ ከጥቂት ዓመታት በኋላም ወደ አሜሪካን ተጓዘ። በዛን ጊዜም በገንዘብ እጥረት በከፍተኛ ድካምና ብዙ ፈተናዎች አጋጥመውት ነበር። ነገር ግን ይህ ቀድሞውኑ ትሪሊየነር እንደሚሆን በሕልሙ ይሁን በራእይ እኛ በማናውቀው እሱ ግን በሚያውቀው የታየው ሰው ሕልሙን ግን አሳልፎ አልሰጠም ነበር። ለዛሬው ስኬቱ ደጋግመው ሰዎች አትችልምና ከእያንዳንዱ ውድቀቶቹ መማረሩ ሳይሆን መማሩን እንደሆነ መስክ ይገልጻል። መስክ እንደ ዛሬው የቴስላ ባለቤት፣ የስፔስ፣ የኒውራሊንክ፣ ዘቦሪንግ ካምፓኒ፣ የኤአይ ካምፓኒ ባለቤት ከመሆኑ በፊት እንደው በአጠቃላይ ስለገጠመውም የፈተና ጥግ ሲያስረዳ ያየኝ የለም እንጂ ያላየሁት የለም ይላል። የኤለን መስክ ሕይወት ለሁላችንም አበክሮ የሚያስተምረን አንድ ትምህርት አለ። ውድቀት የመጨረሻ አይደለም፣ ወደ ስኬት የሚወስድ ደረጃ እንጂ። ኤለን መስክ በዓለም ላይ በጣም የታወቀ ነጋዴ፣ ፈጣሪና ባለ ራዕይ ነው። ነገር ግን ዛሬ የምናየው ሀብቱና ዝናው ከብዙ ዓመታት ጥረት፣ አደጋና ውድቀት በኋላም የመጣም ነው። ከዕለታት በአንዱ ቀን ትንሹ ኤለን ሰማዩን እያየ ቆሞ ነበር። ሰዎች ለምን ወደ ሌሎች ፕላኔቶች ለምን አይሄዱም ብሎ ይጠይቅም ጀመር። አንዳንዶች ጠቃሚ ሐሳብ አስበው በራሳቸው ባለመተማመናቸው ሳይተገብሩት ይቀራሉ። አንዳንዶች ደግሞ ያሰቡትን ሐሳብ ወደ መሬት ለማውረድ እንቅስቃሴ ውስጥ ባለመግባታቸው ሐሳባቸውና እነሱም መክነው ይቀራሉ። ነገር ግን ኤለን መስክ ወዲያው ወደ ተግባር በቆራጥነት በመግባት ብዙዎች ሕልምም ነው ኧረ ቅዠትም ጭምር ያሉትን እውን ለማድረግ ወሰነ። በመጀመሪያ የኢንተርኔት ኩባንያዎችን መዘርጋት ጀመረ። ከዚያም በመስመር ላይ ክፍያን የሚያቀላጥፍ ሥርዓት በመገንባት ትልቅ ሚሊዮን ዶላሮችን አፈሰ። ያገኘውንም ገንዘብ ለቅንጡ ሕይወቱ ብቻ አልዋለም። በርካታ ከልጅነቱ ጀምሮ ሲያልማቸው ለነበሩ ሕልሞቹ ኢንቨስት አደረገ እንጂ። መስክ በልጅነቱ በይበልጥም እጅግ አረመናዊ አስተዳደግ እንዳደገ ታናሽ ወንድሞ ይናገራል። በተለይም ልጅ እያለ በአባቱ
እጅግ የሚመነጫጨቅ እና መጥፎ ስድቦችን የሚያስተናግድ ልጅ እንደነበር አስታውሳለሁ ይላል። ኪምበል መስክ ታናሽ ወንድሙ እና አባታቸው እጅግ በጣም ከሰዋዊነት የወጣ አሰቃቂ አባትነት እንደነበረውም አጫውቷል። እንደውም በአንድ አጋጣሚ ኤለን መስክ በጣም ልጅ እያለ ከትምህርት ቤት ጓደኞቹ ጋር ተጣላ ይላል። የተጣላውም ከዕድሜው በላይ የሚሆኑ ብዙ ልጆች ተሰባስበው ቀጠቀጡት። እንደውም ያኔ መሬት ላይ ወድቆ ሳገኘው ማንነቱን መለየት እስከማልችል ተጎድቶ ነበር ይላል። ከዛም አባታቸው መስክ በዛ ሁኔታ ተጎድቶ እያየ እንኳን እሰይ ደግ አደረጉ ነበር ያለው ይላል። በዛ ጊዜ መስክ የአፍንጫ ቀዶ ጥገና ከመጎዳቱ ብዛት ደጋግሞም አርጓል ይለናል። እናም ኤለን መስክ በልጅነቱ ከደረሰበት የአካል ቁስል ይልቅ ያስተናገደው የአእምሮ ቁስል እጅግ ይልቃል ይላል ወንድምየው ቢሊየነሩ ኪምቤል መስክ። ስለ ኤለን መስክ እናቱ ማይን መስክ ሲናገሩ ዛሬ ላይ መስክ ከአባቱ የተሻለ እጅግ ብልም ምርጥም አባት ነው። ነገር ግን ኤለን የአባቱን አይነት መጥፎ ባህሪ እንዳይዝ መስክ የቅርብ ክትትል ያስፈልገዋል ትላለች። እንደዚሁም የመጀመሪያ ሚስቱና የአምስት ልጆቹ እናት የሆነችው ጀስቲን ስለ መስክ ስታወራ የልጅነቱንና የደቡብ አፍሪካ አስተዳደጉን ያየ ዛሬ ላይ እንዲህ አይነት ባህሪ ለምን እንዲያዘ ግርም ይለው አይመስለኝም ትላለች። ዛሬ ላይ ብዙ ችግሮችን መፍታት የቻለው ብዙ ችግሮችን ቀድመው ስለገጠሙትና በሁለመናው ሪስክ ወሳጅ ሪስክ ቴከር ደፋር በመሆኑ ነው ትላለችም። በባለቤቱ ንግግርም ኤለን መስክ ራሱም ይስማማበታል። እንዲህም ይላል፣ ለዛሬው ሕይወቴ ከዚህ መድረሴ በርካታ ፈተናዎችን ተጋፍጬ ማለፌ በመቻሌ ነው። በገጠመኝ ፈተናዎች ልክም ከሌሎች ሰዎች የማይስተካከል ታላቅ ስኬትን ልጎናጸፍ ችያለሁ። ሁለተኛ ባለቤቱ እንደው በልጅነቱ ያጣውን የቤተሰብ ፍቅር ለማግኘት ሳይሆን አይቀርም እንደውም በሮቦቶች ላይ የሚመራመረው ትለናለች። ኤለን መስክ ልዩ ባህሪውም ሪስክን መውሰድ በጣም ይወዳል። እንደውም ዛሬ ለደረሰበት ያደረሰው ማንም የማይደፍረውን ማንም አይቻልም ብሎ የሚያምነውን እሱ ግን ማዕበል የሆነ ሪስክ በመውሰድ ኤቭሪቲንግ ኢዝ ፖሲብል ይለናል። ሁሉም ነገር ይቻላል፣ የማይቻል አንድም ነገር የለም ይላል። ታዲያ የዚህ ሰው ጽናት፣ ትግል፣ አለመውደቅ፣ ከፍ ዝቅ ሕይወት እያደረገችው አሁንም ይቻላል ማለቱ አይደንቅምን? ኤለን መስክ ትዊተር በ44 ቢሊዮን ዶላር መግዛቱ በቅርቡም ይታወሳል። መስክ በ1971 በሳውዝ አፍሪካ ይችን ምድር ሊያንቀጠቅጥ ተወለደ። እናም የአልወድቅ ባይ ትዊተርን ከገዛው በኋላ በ80% ዋጋው ወርዷል። ነገር ግን ኤለን መስክ በቅርቡ ፎርብስ እንዳስነበበው የዓለማችን አንደኛ ባለሀብትና መጀመሪያው ትሪሊየነር ሆኗል። እንደውም አንዳንዶች ሲቀልዱ በተለይም እጅግ ድሃ የሚባሉ ማኅበረሰብ እንደሚሉት ከዓለም በሀብት ሁለተኛ ደረጃ ላይ የሚገኘውን ላሪ ፔጅን ከኤለን መስክ ይልቅ ለእኛ ይቀርባል ይላሉ። ማለትም የላሪ ፔጅ 291 ቢሊዮን ዶላር ሀብት ያለው በመሆኑም የኤለን መስክ 1.1 ትሪሊየን ዶላር ስለሆነ ሀብቱ ላሪ ፔጅ ለመስክ ከሚቀርበው ለእኛ ለድሃዎቹ ይቀርባል ይላሉ ሲያላግጡ። እና የኤለን መስክ ተቆጥሮ የማያልቅ ገንዘብና ሀብቱ ብዛትን ሲናገሩ እጅግ ትንግርት የሚያሰኘው ነገር ደግሞ ሀብቱ ሁለተኛ ደረጃ ላይ ከተቀመጠው ላሪ ፔጅ፣ ሶስተኛ ደረጃ ላይ ካለው ሰርጂ ብሪን፣ አራተኛ ላይ ከዓለም በሀብት ብዛት ካለው ጄፍ ቤዞስ 262 ቢሊዮን ዶላር ከያዘው እንዲሁም አምስተኛ ላይ ያለውን ማይክል ዲልን ጨምሮ
የአራቱን ሀብት ተደምሮ የኤለን መስክን ሀብትን ፈጽሞ አይስተካከልም። ኤለን መስክ የቴስላ ዋና ሥራ አስፈጻሚና ባለቤት፣ የስፔስ ሳይንስና ዋና ሥራ አስፈጻሚና ባለቤት፣ የትዊተር ባለቤትና ዋና ሥራ አስፈጻሚ፣ የቦሪንግ ካምፓኒ ባለቤትና ዋና ሥራ አስፈጻሚ ነው። መስክ በ1989ም ከደቡብ አፍሪካ ወደ እናቱ አገር ካናዳም አመራ። ካናዳም ከተወሰኑ ቆይታዎች በኋላ ኩዊንስ ዩኒቨርሲቲ ትምህርቱን እየተከታተለ የነበረ ቢሆንም አቋርጦ ወደ አሜሪካን በማቅናት ከሲልቫኒያ ዩኒቨርሲቲ በፊዚክስ እና በኢኮኖሚክስ የመጀመሪያውን ዲግሪውን ሰራ። በ1995 የመጀመሪያውን የኦንላይን ከተማ ዜድ2 የተሰኘውን ሶፍትዌር ከጓደኛው ወይም ከባልንጀራው ጋር አበልጽጎ በቀጥታ ስርጭት ለቴሌቪዥን ይፋ አደረጉ። ከ4 ዓመታት በኋላም አሁንም ባለመታከት ለካምፓክ $437 ሚሊዮን አስተላለፈው ካምፓኒውን። ከዚያም ቀጥሎ የስኬትን በቃኝ የሚያውቀው ኤለን መስክ ኤክስ የተባለ ሶፍትዌር ለገበያ ቀርቦ በኋላ ስሙን በማሻሻል ፔፓል ተብሎ ተጠራም። ለፈረንጆቹም ለኢቢኤም በ1.5 ቢሊዮን ሸጠላቸው። ይህ ከስኬት ወደ ስኬት ያለመታከት እየዘለለ የሚያልፈው ሰውም ቀጥሎ በዛ ዓመትም በ2002ም ስፔስ ኤክስ የተባለ ሰዎችን ወደ ጠፈር የመላክ ሐሳቡን እውን ለማድረግ አቋቋመ። መንኮራኩር እያደረገም ወደ ውሃ መምጠቅ የሚፈልጉትን ጠፈርተኞችን በመላክና ከዚህ በፊት የነበረውን መንኮራኩሮች ህዋ ላይ ደርሰው ሲመለሱ የሚከሽፉ ቢሆንም እሱ ግን በተለይም በቅርብ ጊዜ እንደተመለከትነው ብዙ $100 ሚሊዮን የሚታደገውን መንኮራኩሮችን ህዋ ደርሰው ሲመለሱ ሙሉ በሙሉ ቦታቸው ላይ ማረፍ እንዲችሉ ያረገበትን ፈጠራ በመጨመር ዓለም እጁን በአፉ ላይ ይዞ ጉድ አንድ ሰሞን ነው ብቻ ሳይሆን የኤለን መስክ የስኬት ጉድ ለዘላለም ነው እንዲባል ምክንያት ሆኗልም። ከዚህ በፊት ሰማይ ላይ መንኮራኩሮች መሬት ከመድረሳቸው በፊት በመፈንዳት ዶግ አመድ እንደሚሆኑ የሚታወቅ ነው። በቅርቡ በቴሌቪዥን መስኮት እንደተመለከትነው ማስወንጨፊያዎች ከሰማይ ሲመለሱ ወደ ነበረበት ቦታ ሲገባና ለሌላ መወንጨፍም ዝግጁ ራሱን ማድረግ እንደሚጀምርም ተመልክተናል። ዓለምም በሱ ማርሽ ቀያሪና ያልተለመደ ሥራ ፍጹም ተገርሟል። ድንቅም ነው ብሎታል። ከናሳም ጋር ትልቅ ውልም አስሮ በጋራም እየሰሩ ይገኛሉ። በአሁኑ ጊዜም የኤሌክትሪክ መኪኖችን ወደ አዲስ ሁኔታ ያሻገረውን የቴስላ ሊቀመንበርና ባለቤት ነው። በአሁኑ ጊዜም ቴስላ የዓለማችን ግንባር ቀደም የኤሌክትሪክ መኪና አምራች ኩባንያ ነው። በ2016 የኢንፍራስትራክቸር ወይም የመሠረተ ልማት ኩባንያ የሆነውን የቦሪንግ ካምፓኒን አቋቋመም። መስክ አንድ ቀን የሰው ዘር በሙሉ ወደ ህዋ፣ ወደ ጠፈርና ወደ ማርስ ሄዶ መኖር እንዳለበት ስላመነ ወስኖ 24 ሰዓት እየተጋም ይገኛል። በአሁኑ ሰዓትም ጠፈር ላይ ሰዎችም የሚንቀሳቀሱበት ታክሲ በብዛት ማስገባቱ ታውቋልም። እንደዚሁም በርካታ ሮቦቶችን ማስገባቱ ታውቋል። ታዲያ እናንተ ወደ ጠፈር ለመምጠቅ ዝግጁ ናችሁ እያለ ነው ኤለን መስክ። እናንተ ታዲያ የመምጠቅ ሐሳቡ ይኖራችሁ ይሆን? መስክ እኔ ዝግጁ ነኝ እያለ ነው። ቢቢሲ እንዳስቀመጠው ኤለን መስክ ያሰበውን ያለምንም እንከን ሲከውን የኖረ ነው ይለናል። ምንም እንኳን ፈተናዎች ቢበዙበትም፣ ምንም እንኳን መውደቅ ቢበዛውም ሕይወቱ፣ ምንም እንኳን የውድቀትን ጥግ አይቶ የኖረ ሰው ቢሆንም ዛሬም ድረስ በኦቲዝም እየተጠቃ ቢገኝም ይለናል ጨምሮ ቢቢሲ። ታዲያ አይችልም ይሄ ሰው በሚገባ መቻል፣ መሳካት የሚሉት ቃላቶች ማለት ኧረ እንደውም እሱ አይደለ እንደምትሎን ቅንጣት ታህል አንጠራጠርም። ሰዎች ከፍ ዝቅ ይላሉ። ኤለን መስክ እንደቻለው ብዙዎቻችን እንችላለን። ትችላላችሁ። የሚገርመው ፈጣሪ
እንደ ኤለን መስክ ሁሉን እንድንችል አርጎ ነው የፈጠረን ትላለች አንዲት የስነ ልቦና ተመራማሪ። እኛም ኤንዲ ዴይሊዎች የዛሬውን በዚሁ አበቃን። ላይካችሁ አለውላችሁ ካላችሁን የተሻሉ ስራዎችን ይዘን ብቅ እንላለን። ሰብስክራይብ እና ኮሜንትም አይለያችሁ። የፍጹም እውነተኛ መረጃዎች ብቻ የሚቀርቡበት ኤንዲ ዴይሊ ነው።